ሰላም ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ አስማት በሚመስል መልኩ እየወደቃችሁ እንዳለ ይሰማችኋል። ከመጨረሻው ተከታተሉ እና ለማሳያችሁ ምስሎች መልሶቻችሁን ኮሜንት ማድረግ እንዳትረሱ። የትኛው የፐዝል አይነት ያለውን የሙዝ ምስል መግጠም የሚችል ይመስላችኋል? የቻላችሁትን ሞክሩ እና መልሶ ያለበትን ቁጥር ኮሜንት ላይ ጻፉልኝ። እሺ፣ ትክክለኛው የሚገጥመው ፐዝል ቁጥር 10 ነው። ይሄ ሰውዬ ደግሞ ሚስቱን እየፈለገ ነው። እስኪ ሚስቱ የትኛዋ እንደሆነች በመፈለግ አግዙት። ይሄ አይናችሁን በጣም የሚፈትን ነው እና የትኛዋ ሚስት እንደሆነች ኮሜንት አድርጉልኝ። እሺ፣ የዚህ ሰውዬ ሚስት ሲሌተር ያለችው ናት። በደንብ ካያችሁ ግራ ጣቷ ላይ የጋብቻ ቀለበት አለ። አሁን ደግሞ ይህ ምስል አግኝተናል። ይሄ ደግሞ በጣም ደስ የሚል ምስል ነው። ምክንያቱም ወንዶችና ሴቶች የሚያዩት ምስል የተለያየ ነው። ወንዶች ሲመለከቱት ጥሩምባ የሚነፋ ወንድ ሲያዩ፣ ሴቶች ደግሞ የሴት ምስል ያያሉ። እና ሁለቱንም ማየት የሚችሉ ደግሞ በጣም ትንሽ ሰዎች ብቻ ናቸው። ሁለቱንም ያየ ካለ ኮመንት። በዚህ ምስል ስንት ቁጥሮች ይታያቸዋል? ጊዜያችሁን ተጠቀሙና ለማግኘት ሞክሩ። 4፣ 5፣ 7 ወይስ 9? መልሳችሁን ኮሜንት አድርጉ። እሺ፣ በዚህ ፎቶ ላይ 9 ስምንቶች አሉ። አሁን ደግሞ የእነዚህን ሴቶች ምስል አግኝተናል። በዚህ ምስል ውስጥ ምን ያህል ሴቶች አሉ ይመስላችኋል? ስንት እንዳያችሁ ቆጥራችሁ ኮሜንት ላይ ጻፉልኝ። መልሱ ቀላል ቢመስልም ግን ከባድ ነው። እሺ ሰዎች፣ በዚህ ምስል ውስጥ 2 ሴቶች ብቻ ነው ያሉት። እሺ፣ አሁን ላይ ይህን የፈረስ ምስል አግኝተናል። ነገር ግን የሌላ እንስሳት ምስል እዚህ ምስል ውስጥ ይገኛል። ያገኛችሁ ካላችሁ ስሙን ኮሜንት ላይ ጻፉልኝ። እሺ፣ ሁለተኛው እንስሳ ጦጣ ነው። እሱም የፈረሱ አፍ ላይ ማየት ትችላላችሁ። ይሄን ካያችሁ የምርም ጥሩ አይን እይታ አላችሁ ማለት ነው። አሁን ላይ ብዙ ጊዜ የተጻፉ 9 ቁጥሮችን እናያለን አይደል? ነገር ግን አንድ 8 ቁጥር የሆነ ቦታ ላይ ተደብቃለች። እስኪ እሷን ለማግኘት ሞክሩ። እሺ፣ ቁጥሯ እዚህ ጋር ናት። እሺ፣ አሁን ላይ የተሰበረ ጣውላ ያለው ወንበር ነው አይደል የምታዩት? ነገር ግን መሃል ላይ የተቀመጠ ጥቁር ድመት አለ ብላችሁስ? ይሄ ብዙ ሰውን የሚሸውድ ምስል ነው። እሺ፣ አሁን ደግሞ ጥያቄ ልጠይቃችሁ። 10 ዓሳዎች ቢኖሩና ከ10ሩ ሁለቱ ቢሰምጡ ስንት ዓሳዎች ይቀራሉ? ያው 10 ነው፣ ምክንያቱም ዓሳ ስለማይሰምጥ። ስንቶቻችሁ ተሳስታችሁ 8 አላችሁ? ኮሜንት ላይ ጻፉልኝ። የትኛው ቀይ ክብ ይመስላችኋል ትልቅ? እስኪ ተመልከቱ። በግራ ወይስ በቀኝ ያለው? መልሳችሁን ኮሜንት ላይ አስቀምጡልኝ። እሺ፣ እውነታው ሁለቱም ክቦች እኩል ናቸው። ይህ አይምሮን ለመፈተን የተደረገ ምስል ነው። አሁን ደግሞ አይምሮን የሚሸውድ ምስል አግኝተናል። ምክንያቱም ሰውየውን እኛ ወደ ፈለግነው ማዞር እንችላለን። የሰውየውን አይን ከተመለከትን ፊቱን ወደፊት የዞረ ይመስለናል። አፍንጫውን ከተመለከትን ደግሞ ፊቱ ወደ ግራ የዞረ ይመስላል። አሁን ደግሞ ይሄን የሚሽከረከር ድመት አግኝተናል። ድመቱ ወደ ግራ ነው ወይስ ወደ ቀኝ ነው የሚዞረው? ይህ ብዙ ሰዎችን ግራ ያጋባ ነው። አንዳንዱ ወደ ግራ፣ አንዳንዱ ደግሞ ወደ ቀኝ ይላሉ። እስኪ ተመልከቱት። እኔ በሁለቱም አቅጣጫ ታይቶኛል። እስኪ ያየ ካለ ኮሜንት ላይ ጻፉልኝ። አዎ ሰዎች፣ ይሄ ቪዲዮ በተአምር እንድትወድቁ ያደርጋል። አዎ፣ ይሄ ቪዲዮ ካያችሁ በኋላ ካጠገባችሁ ያለው ነገር ሁሉ እየወደቀ ይመስላችኋል። ስለዚህ ዝግጁ ናችሁ? ግን ከመጀመራችን በፊት ቻናሉን በቀጣይ 3 ሰከንድ ላይክ እና ሰብስክራይብ አድርጉ እና ኮሜንት ላይ መውደቅ ብላችሁ ጻፉልኝ። በጣም አመሰግናለሁ። ዝግጁ? መሃል ላይ ያለችውን ቀይ አይናችሁን ሳታርገበግቡ ተመልከቱ። እስኪ ግራችሁን ተመልከቱት። የወደቃችሁ አይነት ስሜት ተሰማችሁ?
ኮሜንት ላይ አስቀምጡልኝ። እንደዚህ አይነት አእምሮን የሚሸውዱ ቪዲዮዎችን ከፈለጋችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩ።